ሰላም ሰላም እንዴት ናችሁ? ከኢዚ ቲቶር ነው። ዛሬ ስድስተኛ ክፍል አካባቢ ሳይንስ ምዕራፍ 2 እናያለን። ወደ ትምህርታችን እንግባ። ምዕራፍ 2 የሚያያቸው 7 ነጥቦች አሉ። እነሱን 7 ነጥቦች እነግራችኋለሁ። መጀመሪያ አንደኛ የደም ዑደት፣ ሁለተኛ ጉርምስና፣ ሶስተኛ የአየር ምንዝሮች፣ አራተኛ የሰው ስርዓተ ትንፈሳ ክፍሎች፣ አምስተኛ ድብልቅ፣ ስድስተኛ ጉልበትና ጠቀሜታው፣ ሰባተኛ ቀላል መኪና። ሁሉንም አንድ በአንድ እናያለን። መጀመሪያ የደም ዑደትን እንይ። ደም እንደሚታወቀው ፈሳሽ ነገር ነው። በደም ስራችን ውስጥ የሚመላለስ ፈሳሽ ነገር ነው። ከፕላዝማና ከደም ህዋሶች የተሰራ ነው። ፕላዝማ ምን ማለት ነው? ፕላዝማ ማለት ውሃና ምግብ የሚይዝ ፈሳሽ ነገር ነው። ሰውነታችን ውስጥ የሚገኝ ውሃና ምግብን የሚይዝ ፈሳሽ ነገር ነው። የደም ህዋሶች የሚባሉ ወይም የደም ሴሎች የሚባሉ 3 ናቸው። ቀይ የደም ሴል፣ ነጭ የደም ሴል፣ ፕላትሌት። ቀይ የደም ህዋስ፣ ነጭ የደም ህዋስና ፕላትሌቶች። ቀይ የደም ህዋሶች ምንድነው የሚሰሩት? ኦክሲጅን ይሸከማሉ፣ በሄሞግሎቢን ይረዳሉ። ምን ማለት ነው? ቀይ የደም ሴሎች ውስጥ ሄሞግሎቢን የሚባለው ንጥረ ነገር አለ። ሄሞግሎቢን ምንድነው የሚያደርገው? ኦክሲጅን ቀይ የደም ሴላችን ኦክሲጅን እንዲሸከም የሚያደርገው ሄሞግሎቢን ነው ማለት ነው። ሁለተኛ ነጭ የደም ሴሎች። ነጭ የደም ሴሎች ምንድነው የሚያደርጉት? በሽታን ይከላከላሉ። ሰውነታችን ውስጥ ባክቴሪያ ሲኖር፣ ቫይረስ ሲሆን የሚዋጉልን የሚያስወግዱልን ነጭ የደም ሴሎች ናቸው። ሶስተኛ ፕላትሌቶች ደም ሲፈስ ለማርጋት ይረዳሉ። አሁን ለምሳሌ የሆነ ስራ እየሰራን እጃችንን የሆነ ነገር ቢቆርጠን የዛን ጊዜ ደም ይፈሰናል አይደለ? የዛን ጊዜ ፕላትሌቶች ወደ ቆረጠን ቦታ ይሄዱና እዛ ቦታ ላይ ደሙን ያረጉታል። ለምን? ደሙ መፍሰስ እንዲያቆም ማለት ነው። ፕላትሌቶች መተው ደሙን ካላረጉት ደማችን ዝም ብሎ ነበር የሚፈሰው። ግን ፕላትሌቶች ደማችን ወደ ውጭ እየፈሰሰ እንዳያልቅ ቁስል ያለበት ቦታ ላይ ሄደው ደም እንዲረጋ ያደርጋሉ። ሌላው የደም ጥቅሞች ምን እንደሆኑ ነው። ኦክሲጅንና ምግብ ይዘው ወደ ሰውነታችን ይመላለሳሉ። ቆሻሻን ያስወግዳሉ። ካርቦን ዳይኦክሳይድን ያስወግዳሉ። በሽታን ይከላከላሉ። ደም እንዲረጋ ያደርጋሉ። ሌላው የምናየው የደም ስሮችን ነው። 3 አይነት የደም ስሮች አሉ። የደም ስር ማለት ደም የሚመላለስበት ትቦ ነው። አንደኛ ደም ቅዳ ወይም አርተሪ፣ ሁለተኛ ደም መልስ ወይም ቬን፣ ሶስተኛ ቀጫጭን የደም ስሮች ወይም ካፒላሪስ። ደም ቅዳ ወይም አርተሪ የሚባለው ደምን ከልብ ይቀበልና ወደ ሰውነታችን ይረጫል። ደምን ከልብ ተቀብሎ ወደ ሰውነታችን ይረጫዋል። ሁለተኛው ደም መልስ ወይም ቬን የሚባለው ነው። ደምን ከሰውነታችን አምጥቶ ወደ ልብ ይመልሰዋል። ከሰውነታችን ወስዶ ወደ ልብ ይመልሰዋል። ቬን ወይም ደም መልስ። ሌላኛው ቀጫጭን የደም ስሮች ወይም ካፒላሪስ የሚባሉት ናቸው። እንደሚያደርጉት እነዚህ ቬንንና አርተሪን ወይም ደም ቅዳንና ደም መልስን የሚያገናኙ ቀጫጭን የደም ስሮች ናቸው። ካፒላሪስ ማለት ቀጫጭን የደም ስሮች ማለት ደም ቅዳንና ደም መልስን የሚያገናኙ ትናንሽ የደም ስሮች ናቸው ማለት ነው። ሌላው የምናየው ሁለተኛው የትምህርታችን ክፍል ልብ ነው። ልብ በደረታችን ውስጥ የሚገኝ ጡንቻ ነው። እኛ ኮንትሮል አናደርገውም እንጂ ሁሌ ስራውን እየሰራ ያለ የሰውነታችን ክፍል ነው። እጃችሁን ወደ ደረታችሁ አስጠግታችሁ ብታዳምጡ የልብ ምታችን መስማት ትችላላችሁ። ልባችሁ ሲመታ ይሰማችኋል። የልብ ምት ምን ተብሎ ይጠራል? ትርታ ይባላል። ልብ ሲመታ ምን ይባላል? ትርታ ይባላል። የልብ ክፍሎች 4 ናቸው። የደም ክፍሎች 4 ናቸው። እዚህ ጋር በደንብ ልብ ብላችሁ ስሙ፣ በደንብ መረዳት ስለሚፈልግ ማለት ነው። ምንድናቸው? ቀኝ ተቀባይ ልበ ገንዳ ወይም ራይት ኦሪክል፣ ቀኝ አቀባይ ልበ ገንዳ ራይት ቬንትሪክል፣ ግራ አቀባይ ልበ ገንዳ ሌፍት ኦሪክል፣ ግራ አቀባይ ልበ ገንዳ ሌፍት ቬንትሪክል። እዚህ ጋር ስዕሉ ላይ ማየት እንደምትችሉት በቀኝ በኩል ተቀባይ አለ፣ አቀባይ አለ። በግራ በኩልም ተቀባይ አለ፣ አቀባይ አለ።
ተቀባዩ ከላይ ነው፣ አቀባዩ ከታች ነው። በቀኝ በኩል ተቀባይ አለ፣ ከዛ አቀባይ አለ፣ በግራ በኩልም ተቀባይ አለ፣ አቀባይ አለ። ቀኝ ተቀባይ ልበ ገንዳ ወይም ራይት ኦሪክል የሚባለው በኦክሲጅን ያልበለጸገ ደም ከትልቁ የደም መልስ ምን እንደሆነ አይተናል፣ ዴፊኒሽኑን አይደለ? ደም መልስ ወይም ቬይን ማለት ደምን ከአካል ወደ ልብ የሚመልስ የደም ስር ነው። በኦክሲጅን ያልበለጸገ ደም ከትልቁ የደም መልስ ተቀብሎ ወደ ቀኝ ግራ አቀባይ ልበ ገንዳ ይልካል። ከሱ በታች ወዳለው ማለት ነው። ስዕሉን በደንብ ተመልከቱት። ቀኝ ተቀባይ ልበ ገንዳ ያልበለጸገ የደም ኦክሲጅን ከትልቁ የደም መልስ ተቀብሎ ወደ የት ይልከዋል? ከሱ በታች ወዳለው ወደ ቀኝ አቀባይ ልበ ገንዳ ይልከዋል። ከዛስ ቀኝ አቀባይ ልበ ገንዳ ጋር ሲደርስስ ወይም ራይት ቬንትሪክል ጋር ሲደርስስ ከቀኝ ተቀባይ ልበ ገንዳ የተቀበለውን በፑልሞናሪ አርተሪ ወደ ሳምባ ይረጨዋል። ፑልሞናሪ አርተሪ የሚባል አለ። አርተሪ ማለት ደም መልስ ነው። በሱ በኩል ወደ ሳምባ እንዲረጭ ያደርገዋል። ከዛ ግራ ተቀባይ ልበ ገንዳ ይመጣል ወይም ሌፍት ኦሪክል። ከሳምባ በኦክሲጅን የበለጸገ ደም፣ አሁን ሳምባችን ውስጥ ኦክሲጅን አለ። አየር ወደ ውስጥ ስናስገባ ሳምባችን ውስጥ ነው የሚገባው። ስለዚህ ሳምባችን ውስጥ ኦክሲጅን አለ። ወደ ሳምባ የተረጨው ደም ኦክሲጅን ይዞ ይወጣል ነው። በኦክሲጅን የበለጸገ ደም በፑልሞናሪ ቬይን ተቀብሎ ወደ ግራ አቀባይ ልበ ገንዳ ይልከዋል። ከሱ በታች ወዳለው ከሳምባ ይቀበልና ኦክሲጅኔትድ የሆነውን ብለድ ኦክሲጅን የበለጸገውን ብለድ ከሳምባ ተቀብሎ ከሱ በታች ወዳለው ወደ ግራ አቀባይ ልበ ገንዳ ይልከዋል ማለት ነው። ከዛ ግራ አቀባይ ልበ ገንዳ ወይም ሌፍት ቬንትሪክል ከግራ ተቀባይ ልበ ገንዳ የተቀበለውን ደም በአኦርታ የሚባለው ትልቁ የደም ቅዳ ደም ስር ነው። በአኦርታ ውስጥ ወደ ተለያዩ የሰውነት ክፍሎች ይረጫል ማለት ነው። ፕሮሰሱ ይሄን ነው። ስዕሉን በደንብ እዩት እና ደግማችሁ ስሙት ካልገባችሁ ደግሞ። የልብ ጥቅሞች ምንድን ናቸው? ደም ይረጫል፣ ኦክሲጅንና ምግብን ወደ ህዋሶች ያደርሳል፣ ቆሻሻን ከሰውነት ያስወጣል። ሌላው የምናየው ርዕስ ሶስተኛው ጉርምስና ነው። ያው በዚህ እድሜያችሁ ስለ ጉርምስና ማወቅ አስፈላጊ ነው ተብሎ የታሰበበት ምክንያት ከዚህ በኋላ እድሜያችሁ እየጨመረ ሲሄድ በሰውነታችሁ ላይ የሚፈጠሩ ለውጦች ይኖራሉ። ስለዚህ እነዚህ ለውጦች ማወቅ አስፈላጊ ስለሆነ ይህ ትምህርት ያስፈልጋችኋል ተብሎ ስለታሰበ ነው መጽሐፋችሁ ውስጥ የተካተተው። ጉርምስና ምንድን ነው? ጉርምስና ከ11 እስከ 14 ዓመት ድረስ ወይም ከ14ም በላይ ሊሆን ይችላል፣ ግን በአቬሬጅ ከ11ም በታች ሊሆን ይችላል። ግን በአቬሬጅ ከ11 እስከ 14 ዓመት ድረስ በወንዶችና በሴቶች ላይ የሚታይ ለውጦች ናቸው። ይህ ለውጥ ተፈጥሯዊ ነው፣ ጤናማ ነው እና እድገትን ይጠቅማል። በጣም መሰመር ያለበት ነገር ይህ ለውጥ ተፈጥሯዊ ነው እና ጤናማ ነው። አንዱ የተፈጥሮ ጤናማ የሆነ የእድገት ክፍል ነው ማለት ነው። ወንዶች ላይ የሚታዩ ለውጦች ምን ናቸው? የድምፅ መቀየር ሊሆን ይችላል፣ ትከሻና የደረት መስፋት፣ የጡንቻ መጨመር፣ በፊት ፊታጺም ማለት ነው፣ በፊት በብብት ስር በብልት አካባቢ የፀጉር መብቀል፣ የዘር ፈሳሽ መመንጨት ይጀምራል፣ ቁመትና ክብደት በፍጥነት ይጨምራል። እነዚህ ወንዶች ላይ የሚታዩ ለውጦች ናቸው። ስለዚህ ማንኛውም ሰው እነዚህ ለውጦች ሰውነቱ ላይ በሚያይ ጊዜ ፍጹም ጤናማ የሆነ የሰውነት የእድገት ክፍል መሆኑን ማወቅ አለበት ማለት ነው። በሴቶች ላይ የሚታዩ ለውጦች ጡት መዳበር ይጀምር ወይም የጡት ማደግ፣ የወር አበባ መጀመር፣ ዳሌ መስፋት። የዳሌ መስፋት ራሱ የሆነ ልጅ ከመውለድ ጋር የተያያዘ የራሱ ጥቅም ስላለው ማለት ነው። የዳሌ መስፋት፣ የድምፅ መቅጠን፣
በብብት ስር፣ በብልት አካባቢ የፀጉር መብቀል፣ ቁመትና ክብደት በፍጥነት ይጨምራል። እነዚህ ሁላችንም ላይ የሚታዩ ተፈጥሯዊ ለውጦች ናቸው። እሺ የወር አበባን በደንብ ሰፋ አድርገን እናየዋለን። የወር አበባ ዑደትና ንጽህና። የወር አበባ ምን ማለት ነው? የወር አበባ በየ28 ቀናት የሚከሰት ተፈጥሯዊ ዑደት ነው። ምን አይነት ዑደት ነው የሚለውን አሁን እናየዋለን። ግን በየ28 ቀኑ የሚፈጠር ሁሌ በየ28 ቀኑ የምናየው ዑደት ነው። ከ12 እስከ 14 እድሜ ሊጀምር ይችላል። ከዛ ከ50 እስከ 55 እድሜ ድረስ ይቀጥላል ማለት ነው። ዑደቱን እስኪ በደንብ ጠለቅ ብለን እንየው። መጀመሪያ ምንድን ነው? የማህፀን ግድግዳ መደራጀት። ምክንያቱም ሰውነታችን የሚያስበው ምንድን ነው? ጽንስ እንደሚፈጠር አስቡ ማለት ነው። ለጽንስ እንዲመች፣ ጽንስ ለማሳደግ እንዲመች ማህፀናችን ውስጥ ምን ይፈጠራል? የማህፀን ግድግዳ መደራጀት። በኋላ የወር አበባ ላይ ስንሆን የሚፈሰው ደም የሚደራጅበት ጊዜ ነው። በማህፀን ውስጥ የደም መደራጀት ወይም የማህፀን ግድግዳ መደራጀት ይጀምራል። ከዛ እንቁላል ከእንቁልጢ መውጣት በእንግሊዝኛ ኦቪዩሌሽን ይባላል። ይሄ ፌዝ እንቁላል ከእንቁልጢ መውጣት እና በእንግሊዝኛ ኦቪዩሌሽን ይባላል። ይሄ ፌዝ እንቁላል ከኦቫሪ ወይም ከእንቁልጢ የሚወጣበት እና ወደ ማህፀናችን የሚሄድበት ጊዜ ነው ማለት ነው። እንቁላል ከኦቨሪ ወጥቶ ወደ ማህፀናችን ይሄዳል ማለት ነው። ምን እንዲሆን? ጽንስ እንዲፈጠር ወይም ፈርቲላይዝድ እንዲሆኑ ማለት ነው። ጽንስ ካልተፈጠረስ ምንድን ነው የሚሆነው? ይሄ ነው እንግዲህ የወር አበባ ማለት። ጽንስ ካልተፈጠረ ያ የተደራጀው ደም ከሰውነታችን ውስጥ በደም መልክ፣ በትንሽ ደም መልክ ከሰውነታችን ውስጥ ይወገዳል ማለት ነው። ከዛስ ድጋሜ ይሄ ፕሮሰስ ይጀምራል። ይሄ የማህፀን ግድግዳ መደራጀት ወቅት ይጀምራል። ከዛ ድጋሚ ኦቪዩሌሽን፣ ከዛ ድጋሚ ጽንስ ካልተፈጠረ ይሄ ፕሮሰስ ይቀጥላል ማለት ነው። በወር አበባ ጊዜ ንጽህናችንን መጠበቅ ያስፈልገናል። ንጹህ ጨርቅ ወይም ሞዴስ፣ ኦፍኮርስ ሞዴስ አሁን ብዙ ቦታ በቀላሉ ይገኛል። ሰውነትን ንጹህ ማድረግ፣ በወር አበባ ጊዜ በጤና የተሻለ አመጋገብ፣ የሚስማማንን አይነት አመጋገብ መመገብ አለብን በዛ ወቅት ማለት ነው። አሁን የምናየው ጾታዊ ጥቃት ምን እንደሆነ ነው። ጾታዊ ጥቃት ማለት ሰዎች ሌላን ሰው ተቃራኒ ጾታቸውን ለጾታዊ ፍላጎት ሲያስገድዱ፣ በግዴታ እንደዚህ አይነት ነገር ውስጥ ሲያስገቡ ሰዎችን ጾታዊ ጥቃት አደረሱ፣ ያም ሰው ደግሞ ጾታዊ ጥቃት ደረሰበት ይባላል። ይሄ የራስን ፍላጎት ብቻ መሰረት በማድረግ ያን ሰው ፍላጎት ሳይጠይቁ ወይም ያ ሰው ሳይስማማ አስገድዶ ትንኮሳ በሚሆንበት ጊዜ ጾታዊ ጥቃት ይባላል ማለት ነው። ሌላው የምናየው ሶስተኛው ነጥባችን የአየር ምንዝሮች ነው። አየር ምንድን ነው? አየር ምን ማለት ነው? አየር በተለያዩ ጋዞች የተዋሃደ ልዩ ቁስ ነው። መጠነ ቁስ አለው፣ ቦታ ይይዛል። መጠነ ቁስ አለው ቦታ ይይዛል ማለት ቮሊዩም አለው ማለት ነው። የሆነ ቦታ ላይ አየር ብታስገቡት ያ ቦታ በአየር ይሞላል። አየር ቦታ የሚያዝ አቅም አለው ማለት ነው። ያለ አየር መኖር አይቻልም። ሳንተነፍስ መኖር አንችልም። ስለዚህ ያለ አየር መኖር አንችልም። ዋና ዋና የአየር ምንዝሮች የሚባሉት አየር ከምን ከምን ጋዞች ነው የተሰራው የሚለውን ናይትሮጅን 78%። እንግዲህ የሚገርመው ነገር አየር ኦክሲጅን ብቻ ነው የሚመስለን። እኛ ወደ ውስጥ የምናስገባው አየር ኦክሲጅን ብቻ ነው የሚመስለን፣ ግን አየር 78%ቱ ናይትሮጅን ነው፣ 21%ቱ ነው ኦክሲጅን። ሰውነታችን የሚፈልገው ኦክሲጅኑን ብቻ ነው። ናይትሮጅኑን አየር ወደ ውስጥ ስናስገባ ናይትሮጅን ወደ ውስጥ ይገባል፣ መልሶ ይወጣል። ሰውነታችን አይጠቀመውም። እሱ ሰውነታችን የሚጠቀመው ኦክሲጅንን ነው። ኦክሲጅኑን አብዞርብ ያደርገዋል ሰውነታችን። ኦክሲጅን 21%፣ አርገን 0.93%፣ ካርበን ዳይኦክሳይድ
0.03%። ሌሎች ጋዞች ኒየን፣ ሂሊየም፣ ሚቴን፣ ክሪፕተን፣ ሃይድሮጅን 0.04%። እነዚህ ጥርቅም ነው አየር ማለት ነው። አየር ህይወትን ለመጠበቅ አስፈላጊ ነው፣ ለመኖር አስፈላጊ ነው። እንስሳትና ሰዎች ለመተንፈስ ያስፈልጋቸዋል። እጽዋትም አየር ያስፈልጋቸዋል። ሌላው የምናየው አራተኛ ነጥባችን የሰው ስርዓተ ትንፈሳ ክፍሎች ነው። ትንፈሳ ማለት ምን ማለት ነው? ትንፈሳ ማለት ኦክሲጅንን ወደ ሰውነታችን ማስገባት፣ ከዛ ካርቦን ዳይኦክሳይድን ወደ ውጭ ማስወጣት። ትንፈሳ ማለት ይሄ ነው። ሰው 2 ሳምባ አለው፣ በግራ በኩልና በቀኝ በኩል። በደረት ወና ውስጥ የሚገኙ ትልልቅ ስፖንጅ መሰል አካላት ናቸው። ሳምባ ማለት በግ ሲታረድ ምናምን አይታችሁ ከሆነ ሳምባውን አንስታችሁ ብታዩት፣ ቆርጣችሁ ብታዩት ልክ እንደ ስፖንጅ የሆነ ቀዳዳ ያለው ነገር ነው እና ልክ እንደ ስፖንጅ ብዙ ክብደት የለውም ሳምባ። የመተንፈሻ አካላትና ተግባራቸው የአፍንጫ ቀዳዳ አለ ወይም ናዛል ካቪቲ፣ አየር መግቢያና መውጫ። አፍንጫችን ላይ ያለው ቀዳዳው አየር የምናስገባበትና የምናስወጣበት የአፍንጫ ቀዳዳ ወይም ናዛል ካቪቲ ይባላል። ስዕሉ ላይ ማየት ትችላላችሁ። ሁለተኛው የአፍ የአየር መግቢያና መውጫ። በአፋችን በኩልም አየር መግባትና መውጣት ይችላል። አፍም አንዱ የመተንፈሻ እንትን ነው ማለት ነው። ሰርን ወይም ኖስትሪል የሚባለው ደግሞ ከአፍንጫ ከፍ ብሎ ያለው ክፍል ነው። ጥቅሙ አየር ያሞቃል፣ ቆሻሻንና ጀርምን ያጣራል። ከአየር ጋር ተቀላቅሎ ቆሻሻ፣ አዋራ ምናምን እንዳይገባ ያደርጋል ወደ ውስጥ። ድህረ አፍ ወይም ፌሪንግስ የሚባለው አየር ወደ ትንቧ የሚሄድበት መተላለፊያ ነው። ስዕሉ ላይ ማየት ትችላላችሁ። ድህረ አፍ የሚባለው ስዕሉ ላይም እንደምታዩት ወደ ትንቧ ከመሄዱ በፊት ዝቅ የሚልበት ቦታ ነው ድህረ አፍ የሚባለው። ሌላኛው አብይ ትንቧ ወይም ትሬኪያ የሚባለው አየር ወደ ባላ ትንቧ የሚሄድበት መንገድ ነው። አየር ወደ ባላ ትንቧ ወደሚባለው የሚሄድበት ከባላ ትንቧ ከፍ ብሎ ያለው አብይ ትንቧ ይባላል። ባላ ትንቧ ወይም ብሮንካይ የሚባለው ደግሞ አየር ወደ ሳምባ የሚገባበት መስመር ነው። ከትንቧ ወጥቶ ወደ ሳምባ፣ ከሳምባ ጋር የሚገጣጠምበት መስመር ባላ ትንቧ ወይም ብሮንካይ ይባላል። ደቂቅ ትንቧ ወይም ብሮንካዮል የሚባለው ደግሞ ምንድነው? አየር ወደ አየር ከረጢት መግቢያና መውጫ ነው። ሳምባችን ውስጥ ይኸውላችሁ ትንንሽ ከረጢት መሰል ነገሮች አሉ። ከረጢት ወይም መያዣ ነገር እንደ ቦርሳ የሚይዙ ማለት ነው። እነሱ ከረጢቶች ምንድነው የሚያደርጉት? አየር ወደ ውስጥ በምናስገባ ጊዜ ወደ እነዛ ከረጢቶች ነው የሚገባው። ስናስወጣም ከነዛ ከረጢቶች ይወጣል። ወደ እነዛ ከረጢቶች የሚያስገባው ቱቦ ደቂቅ ትንቧ ይባላል። ወደ ከረጢቶቹ የሚያስገባና ከከረጢቶቹ ደግሞ አስወጥቶ የሚያሳልፈው ደቂቅ ትንቧ ወይም ብሮንካዮል ይባላል። ሌላኛው ምንድነው? ትንከረት ወይም አልቬዮላይ ይባላል። ትንከረት ማለት ኦክሲጅን እና ካርቦን ዳይኦክሳይድ ከደም ጋር የሚለዋወጡበት ቦታ ነው። ትንንሽ ከረጢት ነገሮች ያልኳችሁ ትንከረት ይባላሉ እና ኦክሲጅን እና ካርቦን ዳይኦክሳይድ ከደም ጋር የሚለዋወጡበት፣ ኦክሲጅን ወደ ደም የሚገባበትና እነዚያ ከረጢቶች ደግሞ ካርቦን ዳይኦክሳይድ ከሰውነታችን ወስደው ወደ ውጭ የሚያስወጡበት የሚለዋወጡበት ቦታ ትንከረት ወይም አልቬዮላይ ይባላል። የትንፈሳ ሂደት አየር የሚያልፍበት ቅደም ተከተል መጀመሪያ የአፍንጫ ቀዳዳ አለ። ከዛ ወደ ሰርን፣ ከአፍንጫ ቀዳዳ ወደ ሰርን፣ ከዛ ወደ ድህረ አፍ፣ ከዛ ወደ አብይ ትንቧ፣ ከዛ ወደ ባላ ትንቧ፣ ከዛ ወደ ደቂቅ ትንቧ፣ ከዛ ወደ ትንከረት። በሳምባ ውስጥ ኦክሲጅን ወደ ደም ይገባል፣ ካርቦን ዳይኦክሳይድ ወደ ውጭ ይወጣል። በሳምባ አማካኝነት ሳምባችን ውስጥ ነው ይሄ ፕሮሰስ የሚፈጠረው። ኦክሲጅን ወደ ውስጣችን ወደ ደማችን የሚገባው በሳምባ በኩል ነው። ካርቦን ዳይኦክሳይድ ደግሞ ወደ ውጭ የሚወጣው በሳምባ በኩል ነው ማለት ነው። ሳምባችን ነው ወደ ውስጥ ኦክሲጅንን ወደ ውስጥ የሚያስገባው፣ ካርቦን ዳይኦክሳይድን ወደ ውጭ የሚያስወጣው። ድልሺ ወይም ዲያፍራም ምንድን ነው? ድልሺ በደረት ወና ታች ያለ ጡንቻ ነው። ይሄ ጡንቻ
ወደ ታች ሲወርድ ወደ ውስጥ አየር ስናስገባ ወደ ታች ይወርዳል። ወደ ታች ሲወርድ የደረት ወና ይሰፋል፣ ለአየር ብዙ ቦታ ይኖራል ማለት ነው። ይሄ ፕሮሰስ ንጋት ይባላል፣ ወይም አየር ወደ ውስጥ ማስገባት። ወደ ላይ ሲመለስ ደግሞ ከፍ ሲል ቦታው ይቀንሳል፣ አየር ወደ ውጭ እናስወጣለን። ይህ ንጋት ይባላል ይሄ ፕሮሰስ፣ ወይም አየር ወደ ውጭ ማስወጣት። ሳምባ ደግሞ በደረት ወና ውስጥ ይገኛል። ቀኝና ግራ ሳምባ አለ። የጎድን አጥንትና የጎድን ጡንቻ ሳምባችንን ከጉዳት ይጠብቁልናል። የስርዓተ ትንፈሳ ጠቀሜታዎች፣ መተንፈስ ለመናገር እና ለማሽተት ይረዳል። ኦክሲጅንን ወደ ሰውነት እንዲሰራጭ ያደርጋል። ካርቦን ዳይኦክሳይድን ያስወግዳል። ሙቀትና ቅዝቃዜን መጠን ይቆጣጠራል። መተንፈሻ አካላትን ከጉዳት ይጠብቃል። ምጋትና ኢምጋት ምንድን ነው? ቅድም እንዳየነው ምጋት አየር ወደ ሰውነት ማስገባት። የምናስገባው አየር 21% ኦክሲጅን ነው። 78% ቅድም እንደነገርኳችሁ ናይትሮጅን ነው። 78% ናይትሮጅን ነው፣ ግን ሰውነታችን የሚፈልገው ኦክሲጅን ብቻ ስለሆነ የሚጠቀመው ኦክሲጅን ነው። 21% ኦክሲጅን ወደ ሰውነታችን እናስገባለን፣ አየር ስንስብ ማለት ነው። ኢምጋት ደግሞ አየር ከሰውነት ማስወጣት። ስናስወጣ 16% ኦክሲጅን እና ካርቦን ዳይኦክሳይድ 4% ኦክሲጅን ይወጣል። የሆነ ያስገባነውን ኦክሲጅን ሁሉ አይወስደውም ሰውነታችን። ለዛች ሞመንት የሚያስፈልገውን ያክል ብቻ ነው የሚጠቀመው። ከ21%ቷ 4% ማለት 5% ማለት ነው የሚጠቀመው። ሙሉ ለሙሉ ሳይሆን የሚያስፈልገውን ያህል ይጠቀማል። ከዛ የቀረው ኦክሲጅን ይወጣል ማለት ነው። 16% ኦክሲጅን፣ 4% ካርቦን ዳይኦክሳይድ ኤክስሄል ስናደርግ ወይም አየር ስናስወጣ እናስወጣለን ማለት ነው። ሌላው የምናየው ርዕስ 5ኛው ማለት ነው ድብልቅ ወይም ሚክስቸር ነው። ድብልቅ ማለት 2 ወይም ከዚያ በላይ የሆኑ ቁሶች አካላዊ ወይም ፊዚካል መጣመር የሚፈጠር ቁስ ነው። ፊዚካሊ የሚኖር መጣመር የሚፈጠር ቁስ ድብልቅ ይባላል። ይህም ማለት ከመቀላቀላቸው በፊትና በኋላ ምንዝሮቹ የራሳቸውን ባህሪ አይቀይሩም ነው። ሌላ አዲስ ንጥረ ነገር አይፈጠርም፣ አዲስ ሰብስታንስ አይፈጠርም። ከመደባለቃቸው በፊት የነበሩት ንጥረ ነገሮች ባህሪያቸውን አይለውጡም፣ ራሳቸው ናቸው። ምክንያቱም ፊዚካል የሆነ ድብልቅ ስለሆነ። ኬሚካላዊ በሆነ መንገድ የሚዋሃዱ ንጥረ ነገሮች አሉ። እነዛ ንጥረ ነገሮች ግን ኬሚካላዊ በሆነ መንገድ ከተዋሃዱ በኋላ መጀመሪያ የነበረው ንጥረ ነገር ባህሪውን ይለውጣል። አዲስ ንጥረ ነገር ነው የሚፈጠረው። ለምሳሌ ውሃ መጥቀስ እንችላለን። ውሃ የሃይድሮጅን እና የኦክሲጅን ውጤት ነው አይደል? ውሃ H2O2 ነው። ሃይድሮጅን እና ኦክሲጅንን ከደባለቅናቸው በኋላ ውሃ ይፈጠራል። በትክክለኛው መጠን ከደባለቅናቸው በኋላ ውሃ ይፈጠራል። የሃይድሮጅንን ባህሪና የኦክሲጅን ባህሪ አናገኘውም። ሌላ አዲስ ንጥረ ነገር ነው የሚፈጠረው። ድብልቅ ማለት ግን አዲስ ንጥረ ነገር አይፈጠርም። መጀመሪያ የነበሩት ንጥረ ነገሮች ባህሪያቸውን እንደነበራቸው ይቆያል ማለት ነው። ለምሳሌ የጨውና የውሃ ድብልቅ፣ የስኳርና የውሃ ድብልቅ፣ የአሸዋና የስኳር ድብልቅ። 2 አይነት የድብልቅ አይነቶች አሉ፣ ሆሞጂኒየስ እና ሄትሮጂኒየስ የሚባሉ። ሆሞጂኒየስ ዋህድ ዘር ድብልቅ፣ ሄትሮጂኒየስ ልይ ዘር ድብልቅ። ዋህድ ዘር ወይም ሆሞጂኒየስ ድብልቅ የምንለው ምንዝሮቹ በአይን ወይም በመነጽር ሊለዩ አይችሉም። በአይን አይተን ይሄና ይሄ ተደባልቆበታል ልንል አንችልም። ተመሳሳይ የሆነ ነው። በአይን ሲታዩ በቃ አንድ አይነት ናቸው። ለምሳሌ የጨው ሙሙት፣ ጨው ውሃ ውስጥ አሟምተን እንትን ብንለው ጨው ይሄ ነው ውሃው ይሄ ነው ማለት አንችልም። ስኳርም ውሃ ውስጥ አሟምተን ብናየው ስኳር ይሄ ነው ውሃው ይሄ ነው ብለን መለየት አንችልም። አየርም እንደዛው ነው። ይሄ ነው ናይትሮጅን ይሄ ነው ኦክሲጅን ማለት አንችልም። የአልኮልና የውሃ ድብልቅም እንደዛው። 2ኛው ልይ ዘር ድብልቅ ወይም ሄትሮጂኒየስ ሚክስቸር ይባላል። ይሄ ምንዝሮቹ በአይን ወይም በመነጽር በቀላሉ ሊታዩ ይችላሉ። በአይን ወይም በመነጽር ወይም በማይክሮስኮፕ። ይህ ይዘቱ ወጥና ተመሳሳይ አይደለም። ምሳሌ ደም፣ ወተት፣ አሸዋና ውሃ፣ በቆሎና ስንዴ በአይናችን ወይም በማይክሮስኮፕ ለይተን ማየት እንችላለን። እዚህ ጋር ደምና ወተት እንዴት ነው ሄትሮጂኒየስ የሚሆነው? እንዴት ነው ልይ ዘር የሚሆነው? ሲታይ እኮ አንድ አይነት ወጥ የሆነ አንድ ንጥረ ነገር ነው የሚመስለው ልትሉ ትችላላችሁ።
ደም በአይናችን ሲታይ ነው እንጂ አንድ አይነት የሚመስለው በማይክሮስኮፕ ሲታይ የተለያዩ ኮምፖነንቶች አሉት። ቅድም የጠቀስናቸው ቀይ የደም ሴል አለ ለብቻው ማለት ነው፣ ነጭ የደም ሴል አለ፣ ፕላትሌት አለ። እነዚህም በማይክሮስኮፕ ስናያቸው የተለያዩ ንጥረ ነገሮች ናቸው። ወተትም እንደዛው በውስጡ ፋት አለው፣ ፕሮቲን አለው፣ ላክቶስ አለው። በማይክሮስኮፕ ለያይተን ማየት እንችላለን። ለዛ ነው ሄትሮጂኒየስ የተባሉት ደምና ወተት፣ አሸዋና ውሃ፣ በቆሎና ስንዴ ልክ እንደ በአይናችን ብቻ ማየት የምንችላቸው ናቸው። የድብልቅ ልየታ ዘዴዎች። የድብልቅ ባህሪ ምንድን ነው? መለያየት ይችላል። ከደባለቅ ነው በኋላ ሁለቱን መለየት እንችላለን። ከኬሚካላዊ ለውጥ የሚለየው እሱ ነው። አሁን ኬሚካላዊ ለውጥ ከተፈጠረ በኋላ ሁለቱን ንጥረ ነገሮች መለየት አንችልም። ለምሳሌ ውሃን ብንወስድ ሃይድሮጅን እና ኦክሲጅንን ወስደን አንድ አድርገን ነው ውሃ የሚፈጠረው አይደለ? ውሃ የሚባለው ንጥረ ነገር ከተፈጠረ በኋላ ግን መልሰን ለያይተን ኦክሲጅንና ሃይድሮጅንን እንለያይ ብንል አንችልም። ምንም አይነት መንገድ ተጠቅመን ሁለቱን መልሰን ለያይተን ማምጣት አንችልም። በኬሚካላዊ ሪያክሽን ሲፈጠር፣ ፊዚካል የሆነ ሪያክሽን ሲሆን ግን የተለያዩ መንገዶችን ተጠቅመን መለየት እንችላለን ሁለቱን። የተለያዩ ዘዴዎች አሉ። እነሱን እናያቸዋለን። ጥልያ፣ ቀረራ፣ ንጥረት፣ ትነት። ጥልያ ወይም ፊልተሬሽን የሚባለው ፈሳሽና ያልሟሙ ጠጣር መለየት። ፈሳሽና ያልሟሟ ነገር። ጠላ የሚሰራው ወይዘው በዚህ መንገድ ነው የሚጠለለው። ለምሳሌ የቾክ ዱቄት ቾኩን አድቅቃችሁ ከውሃ ጋር ደባልቃችሁ ማጥለል። ውሃውን ብቻ መለየት ከፈለጋችሁ ፊልተር ወይም ማጥለያ ነገር ወይ ጨርቅ በመጠቀም መጭመቅ ማለት ነው። ከዛ ጠጣሩ ነገር እዛ ጨርቁ ላይ ይቀራል፣ ውሃው ጠሉ ይወርዳል ማለት ነው። ሁለተኛው ቀረራ ወይም ዲካንቴሽን ነው። ፈሳሽን በዝግታ በማንቆርቆር መለየት። ለምሳሌ ዘይትና ውሃና ዘይት ብደባልቁ ምንድን ነው የሚሆነው? ውሃው ከስር ይሆናል፣ ዘይቱ ከላይ ይሆናል። ቀስ ብላችሁ ብታፈሱት ከላይ ያለው ዘይት ይፈስና ውሃው ብቻውን ይቀራል። ሌላም አሁን ለምሳሌ አፈርና ውሃ ብደባልቁም በሃይላንድ ውስጥ አፈር ጨምራችሁ ደባልቃችሁ ብታስቀምጡት አፈሩ ወደ ታች ይወርዳል፣ ከዛ ውሃው ከላይ ይቀራል። በክብደት የሚለያዩ ንጥረ ነገሮች ሲሆኑ ነው ይሄን መጠቀም ያለብን። አፈሩ ከውሃው በላይ ክብደት ስላለው ወደ ታች ይወርዳል፣ ንጹህ ውሃ ደግሞ ከላይ ይሆናል። የዛኔ ቀስ ብለን ውሃውን ማፍሰስ እንችላለን። ከዛ ቀረራ መንገድን ተጠቅመን ለያየናቸው እንላለን። ሁለተኛው ንጥረት ወይም ዲስቲሌሽን ነው። ዲስቲሌሽን ወይም ንጥረት ምንድን ነው? ፈሳሾችን በንጥበ ፍሌት ልዩነት መለየት ማለት ነው። ለምሳሌ አረቄን ከውሃ። የአረቄ ንጥበ ፍሌትና የውሃ ንጥበ ፍሌት ይለያያል። አረቄ የሚፈላበት ዲግሪ እና ውሃ የሚፈላበት ዲግሪ ይለያያል። አረቄ በ70 ምናምን ዲግሪ ነው የሚፈላው፣ ውሃ ደግሞ በ100 ምናምን ዲግሪ ነው። ስለዚህ አሁን የአረቄንና የውሃን ድብልቅ ወስደን ብናፈላው አረቄው ቶሎ ይፈላል ማለት ነው። ቶሎ መትነን ይጀምራል አረቄው ወደ ላይ። ስለዚህ የተነነውን ወስደን አረቄ ለብቻ እናደርገዋለን፣ ውሃው ደግሞ ከስር ይቀራል ማለት ነው። ስለዚህ ይሄ መንገድ ዲስቲሌሽን ይባላል። ሌላኛው ትነት ወይም ኢቫፖሬሽን ነው። ኢቫፖሬሽን ወይም ትነት ምንድን ነው? የሟሟ ነገርን ጠጣርን ከፈሳሽ ለመለየት። ለምሳሌ ውሃና ጨው ደባልቀን ከሆነ ጨውን ለማውጣት ጠጣሩ ነገር ለማውጣት ኢቫፖሬሽን እንጠቀማለን። ውሃው ተኖ ይሄዳል ማለት ነው። ውሃው ተኖ ይሄዳል እንትን ጨው ብቻ ሲቀርልን ኢቫፖሬት አደረገ፣ ኢቫፖሬሽን ተጠቀምን ልንል እንችላለን። አሁን በሁለቱ መካከል በዲስቲሌሽን እና በኢቫፖሬሽን መካከል ያለው ልዩነት ምንድን ነው? አሁን ውሃና ጨውን ሄደን ስቶቭ ላይ ብንጥደው ውሃው መፍላት ይጀምራል፣ መትነን ይጀምራል። እና ምንድነው ልዩነቱ ካላችሁ በሁለቱ መሀል ብዙ ጊዜ ዲስቲሌሽንን የምንጠቀመው ሞስትሊ ፈሳሽና ፈሳሽን ለመለየት ነው። ሁለቱም ፈሳሽ ነገሮችን በመለየት ነው። እና የሚተነውን ነገር በዲስቲሌሽን ጊዜ የራሱ የሆነ ቱል አለው። የሚተነው ነገር ማስቀመጫው ተኖ ወደ ሰማይ እንዳይሄድ ማለት ነው። ተኖ ወደ እንዲመለስ ለማስቀመጫ የምንጠቀምበት ነገር አለ። ኢቫፖሬሽን ግን
ኢቫፖሬት ያደርጋል ማለት በቃ ወደ ሰማይ ይተናል፣ ተኖ ይጠፋል ነው። ምንም አይነት ቱል አንጠቀምም ያንን ለማስቀረት እና መሬት ላይ ያለውን ሶሊዱን ለማስቀረት ነው የምንጠቀመው። ኢቫፖሬሽንን የምንጠቀመው ሞስትሊ ሶሊድ የሆነውን ነገር ለማስቀረት ነው። እንደ ዲስቲሌሽን ፈሳሽና ፈሳሽን ሳይሆን ፈሳሽና ጠጣርን ለመለየት ነው ብዙ ጊዜ የምንጠቀመው እና ጠጣሩን ነገር ለማስቀረት ነው ትነትን ወይም ኢቫፖሬሽንን የምንጠቀመው ማለት ነው። የምናየው ርዕስ ጉልበት ነው። ጉልበት ምንድን ነው? ጉልበት ማለት ስራን የመስራት አቅም ነው። ምንም አይነት ስራ ለመስራት ምን ያስፈልጋል? ጉልበት። ጉልበት ከሌለን ምንም ነገር ማድረግ አንችልም። ያለ ጉልበት ምንም ስራ ማከናወን አይቻልም። የጉልበት ምንጮች ምን ምን ናቸው? በሁለት ይከፈላሉ። ታዳሽ የጉልበት ምንጮች ሪኒዌብል ኢነርጂ ሶርስስ፣ ታዳሽ ያልሆኑ የጉልበት ምንጮች ደግሞ ነን ሪኒዌብል የጉልበት ምንጮች ኢነርጂ ሶርስ የሚባሉ ናቸው። ታዳሽ የጉልበት ምንጮች ምንድን? በቀላሉ ሊተኩ ወይም ሊታደሱ የሚችሉ መተካት ወይም መታደስ የሚችሉ ስንጠቀምባቸው አያልቁም። ለምሳሌ የፀሐይ ብርሃን፣ ነፋስ፣ ውሃ ወይም የውሃ ኃይል። ውሃ አያልቅም ሲባል እንዴት ነው? አንድ አካባቢ ላይ ያለ ውሃ ሊያልቅ ይችላል በስነ ስርዓት ካልያዝ ነው። ወንዞች ሊደርቁ ይችላሉ ምናምን። ግን ምንድነው ውሃ አያልቅም ሲባል አሁን ውሃን ተጠቅመንበት ተመልሶ ሪኒው የሚደረግ ነገር ነው። ለምሳሌ ጠጥተነው ተመልሶ ከሰውነታችን ይወጣል። ልብስ አጥበን መሬት ላይ እንደፈዋለን ተመልሶ ወደ ላይ ይተናል። ተመልሶ በዝናብ መልክ ወደኛ ይመጣል። ስለዚህ ሪሳይክል የሚያደርግ ነገር ነው ራሱ። ግን እኛ አካባቢ ያለውን ውሃ በአግባቡ ካልተጠቀምንበት ኦፍኮርስ ሊያልቅ ይችላል፣ ልናጣው እንችላለን። ግን ውሃ አያልቅም ሲባል ተመልሶ ይመጣል። ግን በአግባቡ ማንጠቀም ከሆነ በእኛ አካባቢ ላይ ልናጣው እንችላለን ማለት ነው። ሁለተኛው ታዳሽ ያልሆኑ የጉልበት ምንጮች ነን ሪኒዌብል ኢነርጂ ሶርስስ ምን ምንድን ናቸው? በቀላሉ ሊተኩ ወይም ሊታደሱ የማይችሉ ስንጠቀምባቸው ያልቃሉ። ለምሳሌ የማገዶ እንጨት፣ የድንጋይ ከሰል፣ ቤንዚን፣ ናፍጣ፣ ነጭ ጋዝ፣ ባትሪ ድንጋይ። እነዚህ በተወሰነ መጠን ያሉት ስንጠቀምባቸው ያልቃሉ። ከዛ በኋላ መልሰን አናገኛቸውም እነዚህ ነገሮች። የጉልበት ጥቅሞች ምንድን ናቸው? ምግብ ለማብሰል፣ ቤት ውስጥ ብርሃን ለማብራት፣ ለመጓጓዝ፣ ለሙቀት ምንጭነት፣ ለቴክኖሎጂ፣ ለኢንዱስትሪ፣ ለሕክምና አገልግሎት። ጉልበትን በአግባቡ በትክክለኛው መንገድ መጠቀም አለብን። በአግባቡ ከተጠቀምንበት በጣም ብዙ እንጠቀማለን። አላቂ ጉልበቶችንም በአግባቡ ከተጠቀምናቸው በጣም ብዙ ጥቅም ነው የሚሰጡት። ማንኛውም ስራ ለመስራት ይረዳል። ነገሮችን ለማንቀሳቀስ ይረዳል። የሀገር ሀብት ለማሳደግ፣ ኑሮን ዘይቤ ቀላልና ቀልጣፋ ለማድረግ። ጉልበት ሲባክን ግን በሀገር ላይ ትልቅ ጉዳት ያስከትላል። ኤሌክትሪክ፣ ከሰል፣ ነዳጅ ያሉት ምንጮች በአግባቡ በጣም ጠቃሚ በሆነ መንገድ መጠቀም አስፈላጊ ነው። እኛው የምናየው ርዕስ ቀላል መኪና ወይም ሲምፕል ማሽን ነው። መኪና ማለት ምን ማለት ነው? መኪና ማለት ኃይልን የሚቆጥብ ጉልበትን የሚቆጥብ ስራን በፍጥነት ለመስራት የሚያግዝ መሳሪያ ነው። ቀላል መኪና ለምን ይጠቅማል? ከባድ ነገሮችን በቀላሉ ለማንቀሳቀስ፣ ለመክፈል፣ ለምሳሌ እነ መጋዝ፣ ቢላ ወይም ለመስቀል፣ እቃዎችን ለመሸከም ምናምን የሚያገለግሉ መሳሪያዎች ናቸው ማለት ነው። ስራን ቀላልና ፈጣን ያደርጋሉ። የቀላል መኪና አይነቶችን እናያለን። አሁን ዘንባይ ወለል ወይም ኢንክላይንድ ፕሌን፣ መፈንቅል ወይም ሌቨር፣ ሽብልቅ ወይም ዌጅ፣ ሽክርክሪት እና ዘንግ ዊል ኤንድ አክሴል፣ ሽክርክሪት፣ ፑሊ፣ መፍቻ፣ ስክሪው። ዘንባይ ወለል ወይም ኢንክላይንድ ፕሌን ከባድ ነገርን በቀላሉ ለመጫን፣ ስዕሉ ላይ ማየት እንደምትችሉት ከባድ ክብደት ያለውን ነገር ተሸክሙ ከፍ አድርጎ ለመሄድ የሚያዘነብል የሆነ የገፋን ብቻ እንድንወስድ የሚያደርግ መሳሪያ ነው። ሁለተኛው መፈንቀል ወይም ሌቨር፣ ከባድ ነገር በድጋፍ ለመንቀል። ምስሉ ላይ እንደሚያሳየው ሚስማርን ማውጣት ከፈለግን መዶሻን ተጠቅመን፣ መዶሻ የራሱ ሚስማር ማውጫ አለው፣ የራሱ ድጋፍ አለው፣ በቀላሉ ማውጣት እንችላለን። ሌቨር ማለት እሱ ነው። ሽብልቅ ወይም ደግሞ ዌድጅ ደግሞ ነገርን ለመክፈል
ለመሰንጠቅ ለምሳሌ ቢላዋ፣ መጥረቢያ። እዚህ ጋር እንደምታዩት እንጨት ለመፍለጥ መፍለጫ ተጠቅመን እንትን ስንል ሽብልቅ ወይም ዌድጅ ይባላል። ሌላኛው ሽክርክሪትና ዘንግ ዊል ኤንድ አክሴል ነገርን ለመስቀል ወይም ውሃ ለመቅዳት። ብዙ ጊዜ የሆነ ፊልም ላይ ምናምን አይታችሁ ከሆነ የሆነ ውሃ የሚቀመጥበት ወደ ታች እንትን ያለ በእቃ ተደርጎ በገመድ ወደ ታች ይወርድና ውሃ ይዞ የሚወጣ እንትን አለ። ዊል ኤንድ አክሴል ማለት እሱ ነው። ውሃው በጣም ከስር ነው ያለው፣ እቃ ይዞ ወደ ታች ይወርዳል፣ ከዛ ውሃ ሞልቶ ይወጣል። ከዛ ዊል ኤንድ አክሴል ማለት በገመድ እንስበዋለን፣ ጀሪካኑን ወይም እንትኑን በገመድ እንስበዋለን። የዛኔ ስቦ በቀላሉ ስቦ ለማውጣት የሚረዳ ነገር ዊል ኤንድ አክሴል። ሌላኛው ፑሊ ወይም ሽክርክሪት ነው። ከባድ ነገርን በገመድ ለማንቀሳቀስ። ሁሌ ባንዲራ ሲሰቀል አይታችሁ ከሆነ ባንዲራ የሚሰቅለው ሰው ገመዱን ወደ ታች ይስበዋል እና ባንዲራው ወደ ላይ እየወጣ ይሄዳል። እሱ ምን አይነት ዘዴ ነው? ፑሊ ወይም ሽክርክሪት። ከባድ ነገርን ወይም ባንዲራውን ገመድ በመሳብ ለማንቀሳቀስ ስንሞክር ፑሊ ወይም ሽክርክሪት የሚባል ሲምፕል ማሽን ነው። ሌላው መፍቻ ወይም ስክሪው ነው። ነገርን አጥብቆ ለማሰር ሚስማር ወይም መቀስ። ስክሪው ብዙ ቦታ ላይ የምናየው ብሎን የታሰሩ ነገሮች ብዙ ቦታ ላይ እናያለን። እቃን አጥብቆ ለማሰር የተለያዩ ነገሮችን አጥብቆ ለማያያዝ ብሎንን መጠቀም እንችላለን። እሱ አንዱ የስክሪው አይነት ነው። በየቤት የምንጠቀማቸው ቀላል መኪናዎች ዶማ፣ መዶሻ፣ ቢላዋ፣ ሚስማር፣ ምላጭ፣ መቀስ፣ ፒንሳ፣ እነዚህ ሁሌ ቤታችን ውስጥ የምንጠቀምባቸው ነገሮች ናቸው ማለት ነው። እና ይሄ የመጨረሻው ክፍል ነው የዚህ የምዕራፍ 2። ምዕራፍ 2ን እንደዚህ በቀላሉ በትንሽ ደቂቃ ውስጥ አይተን ጨርሰነዋል። ቻናሌን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በሌላ ቪዲዮ እንገናኛለን። ባይ